ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን በአዲስ ቶፒክ ተገናኝተናል። how to write good abstracts or mastery of your abstracts የሚለውን ኮንሰፕት አንስተን እንነጋገራለን። እንግዲህ እንደሚታወቀው የምርምር ስራችንን ስንጨርስ ቀጣዩ ተግባራችን የሚሆነው ምንድነው? ጥናታዊ ጽሁፍ ማዘጋጀት ነው። ጥናታዊ ጽሁፍ ስናዘጋጅ ደግሞ ዋናውና ሜን ፓርቱ ምንድነው? አብስትራክት ነው። አብስትራክት እንዴት እንጽፋለን? በትክክል እንጽፋለን። ወደዚህ ከመግባታችን በፊት እንደሚታወቀው አንድ ተመራማሪ ጥሩ ተመራማሪ ነው ወይም ደግሞ ኤክስፐርት ነው የምንለው በሶስት ነገሮች ሜዥር ይደረጋል። የመጀመሪያው ዋት ኖቨል ሪሰርች ወርክስ ምን ሪሰርች ወርኮቹ ምን ያህል ኖቨል ናቸው፣ ሪል ወርልድ ሶልቭ ሊያደርገው የሚችለው ፕሮብሌም ምን ያህል ሪሌቫንት ነው ወይም ደግሞ ሲግኒፊካንት ነው በሚለው ይለካል። ሪሰርች ኖቪሊቲው አንደኛው መለኪያው ይሆናል። ሁለተኛው ደግሞ ሃው ሂ ወርክስ ዛት ሪሰርች የምርምር ስራውን በምን የተከተለው ፕሮሲጀር ሜቶዶሎጂ ወይም ደግሞ ሜተድ ኤንድ ቴክኒክስ ምን አይነት ቴክኒክ ተጠቅሟል፣ ምን አይነት ቱልስ ተጠቅሟል፣ ምን አይነት ዋይ ኦፍ ፕሮብሌም ሶልቪንግ በዛ በሜቶዶሎጂ ይለካል። ሶስተኛውና ሁሎችንም ሊያጠቃልል የሚችለው ያ ማለት ሪሰርች ኖቪሊቲው ምን ያህል ኖቭል ነው፣ ምን አይነት ሜቶዶሎጂ ተጠቀመ የሚለው የሚለካው እነዛን አቅፎ የሚይዛቸው ጉድ አሬንጅመንት ኦፍ ዘ ሪሰርች ፔፐር ነው። ኦር ጥናታዊ ጽሁፍ አወቃቀሩ በጥሩ ሁኔታ ለአንባቢያን ማድረስ ከቻለ ነው ሪሰርች ኖቪሊቲውን በትክክል ኖቨል የሆነ ሪሰርች ነው ወደሚለው ዲሲሽን ሊደርስለት የሚችል። ሁለተኛው አሁንም ሜቶዶሎጂውን ምን ያህል የተጠቀመው ምን ያህል ጉድ ዋይ ኦፍ ሜተድ ሂ ዩዝ የሚለውንም ዲሳይድ ለማድረግ በጥሩ ሁኔታ ሪሰርች ፔፐሩ ተዋቅሮ ለአንባቢያን መድረስ ለኦዲየንስ መድረስ መቻል አለበት ማለት ነው። ወደዚህ ወደ ጥናታዊ ጽሁፉ ነው ይሄ ጉድ አብስትራክት ራይቲንግ የሚለውን ኮንሰፕት የምናገኘው ከዚህ ከሶስተኛው ሜትሪክስ ወይም ደግሞ የአንድ ጥሩ ተመራማሪ መለኪያ መስፈርት ከሆነ ጉድ ሪሰርች ራይቲንግ ስኪል ወደሚለው ስንመጣ ይህን ያመለክተናል ማለት ነው። እንግዲህ ሪሰርች ፔፐርን ሲያዘጋጅ አንድ ተመራማሪ የተለያዩ ፓርቶች የሪሰርች ዶክመንት ፓርት አለው። ኢንትሮዳክሽን፣ አብስትራክት፣ ሜቶዶሎጂ፣ ቴክኒክስ፣ ሪዛልት፣ ኮንክሉዥን፣ ኮንትሪቢዩሽን፣ ፊውቸር ሪሰርች ዳይሬክሽን የመሳሰሉት የአንድ ሪሰርች ዶክመንት ፓርቶች ናቸው። ከነዚህ ፓርቶች መካከል ደግሞ እጅግ በጣም ወሳኙ ክፍል የሚሆነው ማን ነው? አብስትራክት ነው። አብስትራክትን እንዴት በጥሩ ሁኔታ መጻፍ ይቻላል ነው። እንደሚታወቀው አብስትራክት ትልቅ የሪሰርች ፔፐር ትልቅ ፓርት ትልቅ ቦታ የሚሰጠው ነው። ከዚህም የተነሳ ይሄ መሆኑንም የሚያመለክተን ኮል ፔፐር ሲወጣ ለኮንፈረንስ ቀድመን እንድንልክ የምንጠየቀው አብስትራክት ነው። እንዲሁም ስኮላርሺፕ ሪሰርች ፔፐራችንን የሰራነው ሪሰርች ለኮል ፔፐር ልናቀርብ እንችላለን። ፎር ስኮላርሺፕ አፕሊኬሽን አፕላይ ልናደርግ እንችላለን፣ ለዲዘርቴሽን እንዲሁም ደግሞ ለቴሲስ ሊሆን ይችላል ሪሰርቻችን የሰራ ነው እና በዛ ጊዜ ስንጽፍ አብስትራክታችን እንዴት እንጽፋለን ነው። እንደሚታወቀው ኮል ፔፐር ላይ አብስትራክታችን 90% ከ90 በላይ ፐርሰንቱን የሚይዝልን አብስትራክት ነው አክሴፕት ወይም ሪጀክት ለመደረግ፣ ምክንያቱም ቀድመን የምንልክ አብስትራክት ስለሆነ ለኮል ፔፐር፣ ለዲዘርቴሽን፣ ለቴሲስ እንዲሁም ደግሞ ለስኮላርሺፕ አፕሊኬሽን እንዴት ጥሩ የሆነ አብስትራክት መጻፍ እንችላለን የሚለውን በዚህ ቪዲዮ እናያለን። ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮአችን ወደ ቱቶሪያላችን እንሄዳለን ማለት ነው። አንድን ሪሰርች ሰርተን ስንጨርስ አብስትራክታችንን ለመጻፍ ልናውቃቸው የሚገባ መጀመሪያ ኮንሰፕቶች አሉ። እነዛ ኮንሰፕቶች ምን ምንድን ናቸው የሚለውን ስናይ ጥሩ አብስትራክት ለመጻፍ መጀመሪያ አብስትራክት ምንድን ነው የሚለውን መረዳት አለብን። ዋት ኢዝ አን አብስትራክት ረቂቅ ምንድን ነው የሚለውን ማወቅ አለብን። ሁለተኛው ዌር አን አብስትራክት ቢ ሪትን የት ቦታ እንጽፈዋለን፣ ከዶክመንታችን የትኛው ፓርት ላይ፣ ከጥናታዊ ጽሁፋችን የት ፓርት ላይ ነው መጻፍ ያለበት፣ መቼ ነው መጻፍ ያለብን። ይሄ መቼ የሚለውን ስናይ እንግዲህ የጥናታዊ ጽሁፋችን መጨረሻ ጥናታዊ ጽሁፋችንን ስንጨርስ ወይስ ደግሞ ሪሰርቹን ልንሰራ ስንጀምር ሪሰርቻችንን እየሰራን ወይም ደግሞ ሪሰርቻችንን በሙሉ ስንጨርስ ሪሰርች ወርኩ ሲያልቅ መቼ እንጽፈዋለን የሚለውንም በዚህ ቪዲዮ የምናይ ይሆናል። how do you structure an abstract እንዴት እናዋቅረዋለን፣ ምን ነገሮቹ ሊይዝ ይገባል። አንድ አብስትራክት ጥሩ አብስትራክት ነው ለማለት በኮል ፔፐር ላይም እንዲሁም ደግሞ በአፕሊኬሽን ላይ ጥሩ አክሴፕታንስ ሊኖር የሚችል የአብስትራክት አጻጻፍ ወይም ደግሞ የረቂቅ አጻጻፍ ዘዴ ምን ነገሮችን
ሊያካትት ይችላል የሚለው ሌላኛው ሊያውቀው የሚገባ ኮንሰፕት ነው። ሌላውና የአምስተኛው what tense do you used እዚህ ላይ ፎከስ ማድረግ መቻል አለብን። ምንድነው እንግዲህ አብስትራክታችን ሊይዛቸው የሚገባ ፓርቶች ወይም ደግሞ ኮንሰፕቶች ምን ምንድን ናቸው የሚለውን ስናይ እነዛ ነገሮች ደግሞ እንዴት ይጻፋሉ? ለምሳሌ ኢንትሮዳክሽን ይይዛል፣ ሜቶዶሎጂ ማስቀመጥ አለብን። እነዚህ እንነጋገራለን። እንዴት ይጻፋሉ ነው፣ በምን ቴንስ እንጽፋቸዋለን፣ ላንጉጁ አሬንጅመንታቸው እንዴት ነው? ይህንንም ማወቅ መቻል አለበት አንድ ጉድ አብስትራክት እጽፋለሁ የሚል ሰው ማለት ነው። ሌላኛውና የመጨረሻው ሊያውቀው ከሚገባ ነገሮች አንዱ ቲንግስ ቱ አቮይድ ኤንድ ኢንክሉድ እና አብስትራክት ራይቲንግ። አብስትራክት ላይ ሊካተቱና መካተት የሌለባቸው ነገሮች ምን ናቸው? በፍጹም አብስትራክት ላይ ልናስቀምጣቸው የማይገቡ ነገሮች አሉ፣ መቅረት የሌለባቸው ጉዳዮች አሉ። እነሱ እነማን ናቸው የሚሉት በደንብ መረዳት አለበት። በዚህ ቪዲዮ እነዚህ ነገሮች በጥልቀት እንወያያለን። የመጀመሪያውን ጥያቄ የመጀመሪያውን ኮንሰፕት ስናይ ዋት ኢዝ አን አብስትራክት የሚለውን ስናይ አን አብስትራክት ኢዝ ኤ ብሪፍ ክሊር ሳመሪ ኦፍ ዘ ሪሰርች works or research paper, thesis, article or presentation. It gives a good impression for readers to overview your work. So that helps to decide for the readers whether to read the full document or not. Or it helps to for readers quickly grasp the relevance of your research work. ምንድነው የምርምር ስራችንን አንድ አንባቢ ሲያነብ ቀላል ግልጽ በሆነ አጠቃላይ ምን እንደሰራን፣ ምን ሲግኒፊካንስ እንዳለው፣ ምን ጥቅም እንዳለው፣ ምን ቦታ ላይ እንደሰራ በቀላሉ ለአንባቢያችን ሊያስረዳልን የሚችልና ያ አንባቢ ደግሞ ጠቅላላ የሪሰርች ፔፐራችንን ወይም ደግሞ ፉል ዶክመንቱን ለማንበብ ወይም ደግሞ ላለማንበብ እንዲወስን የሚያደርገው ትልቅ ፓርት ነው ማለት ነው። እዚህ ላይ ልንረዳው የሚገባ አይታችሁ ከሆነ ኮል ፔፐር ሲወጣ ኮንፈረንስ ኮል ፔፐር ሲወጣ መጀመሪያ የሚጠየቀው አብስትራክት ነው። ሪቪወሮቹ አብስትራክታችንን አይተው ከዛ በኋላ ነው ምን የሚልኩልን ፉል ፔፐር ወይም ደግሞ ፉል ዶክመንት ሳብሚሽን የሚልኩልን ማለት ነው። መላክ ትችላላችሁ የሚሉ ኦልሬዲ አብስትራክት በጥሩ ሁኔታ አልጻፍንም ማለት ምንም አይነት ፕሮባቢሊቲ የለንም ማለት ነው። ቶታሊ ሪጀክት ይሆንብናል ማለት ነው። ለሪቪወሮቹ ወይም ደግሞ ለሪደር ወይም ለኦዲየንስ the content and the relevance of the research work that provide ግልጽ የሆነ በአጭር ጊዜ ሊያስረዳልን የሚችል የጥናታዊ ጽሁፋችን ክፍል አብስትራክት እንለዋለን። እንግዲህ በአማርኛ ማስቀምጫለሁ። ረቂቅ የምንለው የምርምር ወረቀቱ ወይም የጥናታዊ ጽሁፉ ወይም የማንኛውም የሪሰርች ስራ አጭርና ግልጽ የሆነ ማጠቃለያ ሲሆን አንባቢው ሙሉን ስራ ማንበብ ሳያስፈልገው የጥናቱን ይዘትና ዋና ሀሳብ እንዲሁም አስፈላጊነቱን እንዲረዳ የሚያደርግ የጥናታዊ ጽሁፍ ዋና ክፍል ነው ይለናል። አብስትራክት ማለት ይሄ ነው ኮንሰፕቱ። ይሄንን ይዘን ነው እንዴት ብጽፈው ነው ሪቪወሪ ወይም ደግሞ አንባቢው በቀላሉ የኔን ሪሰርች ሊረዳልኝ የሚችለው የኔን ሪሰርች ወርክ ሊረዳልኝ የሚችለው የሚለውን እዚህ ላይ ፎከስ ማድረግ መቻል አለብን። ከዚህ ኮንሰፕት ተነስተን ማለት ነው። እንግዲህ ዋት ዘ ሌንግዙ ወይም ደግሞ የአንድ አብስትራክት ሌንግዙ ምን ይመስላል የሚለውን ስንመጣ ኢት ዲፔንድስ ኦን ዲ ዩዝ ነው። እንደ የምንጠቀመው የአብስትራክት አይነት ይወሰናል። ያ ማለት ለኮል ፔፐር፣ ለአፕሊኬሽን፣ ለቴሰስ፣ ለዲዘርቴሽን ኦልሬዲ ለቴሰስ እና ለዲዘርቴሽን ከሆነ የኦርጋናይዜሽኑ ጋይድላይን ማየት ግዴታችን ይሆናል። በሁሉም ቦታ በኮል ፔፐርም ቢሆን በአፕሊኬሽን ቢሆን ጋይድላይኑን ማየት ግዴታችን ይሆናል። ግን አንዳንድ ጊዜ ደግሞ እንደሚታወቀው አብስትራክት ጀነራል ዩዥዋሊ አንድ ፓራግራፍ ነው። ግን እንደ አንዳንድ ኦርጋናይዜሽኖች ዩኒቨርሲቲዎቹ ሁለት ፓራግራፍም የሚፈቅዱበት አጋጣሚ ስላለ ጋይድላይኑን ማየት በአጠቃላይ always check for submission deadline before you begin writing። ያው አብስትራክቱን ከመጻፋችን ሰብሚት ከማድረጋችን በፊት ጋይድላይኑን በጥንቃቄ ማየት በቂ ነው። ሌንግዙን ለመረዳት ምን ያህል ነው ሌንግዙ የሚለው ኮል ፔፐር ሲወጣ አብዛኛውን ጊዜ ከዚህን ያህል ወርድ መብለጥ የለበትም አብስትራክት ተብሎ ይገለጻልና ዩዥዋሊ ከ150 እስከ 300 ወርድ ድረስ ነው ሪኮመንድ የሚደረገው ማለት ነው። ሌላው እና በጣም ጠቃሚው
how do you structure your abstracts? እንዴት እናዋቅረዋለን? እንዴት ልናዋቅረው እንችላለን? ምን ነገሮችን መያዝ አለበት? አንድ አብስትራክት ወደሚለው ስንመጣ አንድ አብስትራክት በትክክል በጥሩ ሁኔታ ጉድ አብስትራክት ነው ወይም ደግሞ በጥሩ ሁኔታ ተጽፏል ካል እነዚህን 6 ያህል ጥያቄዎችን በትክክል መመለስ አለበት። ሪቪወሮቹ ወይም ደግሞ ሪደር ኦዲየንሳችን አንዳንድ በጣም ኤክስፐርት የሆኑ ሪቪወሮቹ እነዚህን ጥያቄዎች ነው መጀመሪያ እነዚህን ግራስፕ ያደርጉና ለእነዚህ ጥያቄዎች ከአብስትራክታችን ላይ መልስ ይፈልጋሉ። እነዚህንን የሚመልሱላቸው ኮንሰፕት ካገኙ በትክክል ተጽፏል፣ በእውነትም በትክክል ተጽፏል የአብስትራክት ብለው ወደ ፉል ፔፐር ወይም ደግሞ ወደ ዶክመንቱ ሪሌቫንት ነው አይደለም የሚለውን ዲሲሽን በአጭሩ ለመወሰን ይረዳቸዋል ማለት ነው። እስኪ እናያቸው ምን ምንድን ናቸው የሚሉት። ዋት ዱ ዩ ሪሰርች፣ ዋት ዲድ ዩ ሪሰርች፣ ምን ሰራችሁ የሚለው ነው። ይህን ጥያቄ መመለስ አለበት አንድ አብስትራክት። the second one is what is the main problem being addressed፣ ምን ፕሮብሌም አድሬስ አድርጓል ይሄ የምርምር ስራ። that is the purpose ወይም the statement of the problem። the other one is why did you research this topic፣ the significance ሲግኒፊካንሳችንን ይገልጽልናል ማለት ነው። ሲግኒፊካንሱ ምንድን ነው የሚለውን ለመረዳት ምን የሚል ጥያቄ አለው። why did you research this topic፣ the reason why። the other one is how did you conduct your research፣ እንዴት ይሄ የምርምር ስራ ተሰራ። which indicates the approach or the methodology፣ the data collection፣ analysis፣ surveying and so on። እነዚህን ቴክኒኮች እዚህ መገለጻቸውን ለማወቅ how did you conduct your research የሚለው ጥያቄ ሲጠይቁ ምላሽ ማግኘት አለባቸው ማለት ነው እዛ ሪሰርች ላይ እዛ ሪሰርች አብስትራክት ላይ። the other one is what is your main arguments as your finding፣ ይሄ ከዚህ ምርምር ስራ ውጤቱ ምንድን ነው። the other one what conclusion be drawn from this finding፣ ከዚህ ውጤት ላይ ምንድን ነው ዲሳይድ ማድረግ የሚቻለው ኮንክሉዥኑ ምንድን ነው at the end ኮንትሪቢዩሽን አስተዋጽኦስ ምንድን ነው የሚለውን መልስ ለሚለው ጥያቄ መልስ ማግኘት መቻል አለብን ማለት ነው። በአጠቃላይ አንድ አብስትራክት ኢንትሮዳክሽን፣ ፐርፐስ or significant, a result or finding, methodology, methods and techniques, the why of data collection, analyzing the collection and contribution. Sometimes it can include future research direction። ሶ እነዚህ ጥያቄዎች በትክክል ለመመለስ እነዚህ ነገሮች መካተት መቻል አለባቸው። እስኪ እንዴት ወሳኝ ክፍሎቹን ሊያካትታቸው የሚችል ወሳኝ ክፍሎቹና ምን ጥያቄ ሊመልሱ እንደሚችሉ በዚህ ቴብል እንያቸው እስኪ። የመጀመሪያው መግቢያና ችግር ወይም ደግሞ ኢንትሮዳክሽን ኤንድ ፕሮብለምስ። ኢንትሮዳክሽን ኤንድ ፕሮብለም አብስትራክታችን ላይ ማስቀመጥ ግዴታችን ይሆናል። ለምን እነዚህን ኢንትሮዳክሽን እና አብስትራክትን የምናስቀምጠው ለምንድን ነው የሚለውን ስናይ የጥናቱን አውድና መነሻ ችግር ለማቅረብ ማለት ነው። የጥናቱን አውድ እና መነሻ ችግሩን አድሬስ ያደረግነውን ፕሮብሌም ለማሳየት ስንፈልግ እንዲሁም ደግሞ ባክግራውንድ አውዱን መነሻውን ምን እንደሚመስል ለማስረዳት ስንፈልግ ምን አለ መግቢያችንን እናስቀምጣለን። አድሬስ ያደረግነውን ፕሮብሌም ለማሳየት ደግሞ ስቴትመንት ኦፍ ፕሮብሌማችን ከአብስትራክታችን መካተት አለበት። ዳዘሯን ሊመልሳቸው የሚችሉ ፕሪቨስ ካሁን በፊት እንደነገርኳችሁ 6 ጥያቄዎችን መመለስ አለበት ብያቸዋለሁ። ሪቪወሮቻችሁ እነዛን ጥያቄዎች ከመለሰ ነው ጥሩ አብስትራክት ነው ጉድ አብስትራክት ነው ሊሏቸው የሚችሉ። እነዛን በትክክል ከመለሰና አስፈላጊ ሆኖ ከተገኙ your abstract should be accepted። ሶ መግቢያና ችግር ወይም ደግሞ ኢንትሮዳክሽን ኤንድ ስቴትመንት ኦፍ ፕሮብሌምን ኢንክሉድ ማድረጋችን ሊመልስልን የሚችል ጥያቄ ምንድነው? ይህ ጥናት ለምን አስፈላጊ ሆነ? የችግሩ አጠቃላይ ዳራ ምንድነው የሚለውን ጥያቄ በትክክል እንዲመልስልን ኢንትሮዳክሽን እና ስቴትመንት ኦፍ ፕሮብሌምን እናካትታለን ማለት ነው። the second one is ዘዴና ዓላማ or methods and objective። ሜተዳችንና ኦብጀክቲቫችን አሁንም አብስትራክታችን ላይ ሊቀመጥ ይገባል። ለምን? የጥናቱን ዋና ዓላማና የተጠቀሙበትን የምርምር ዘዴ ለማሳወቅ ማለት ነው። ያ ማለት የምርምር ስራችንን ስንሰራ የጥናታችን ዋና ለምርምራችን ዋና የሆነ ኦብጀክቲቭ ይኖረናል አይደል? ስለዚህ ያንን ዓላማ ለማስረዳት ኦብጀክቲቫችንን አብስትራክት ላይ እናስቀምጠዋለን። the second one is that የተጠቀምንባቸው
ዳታ ኮሌክት ያደረግንባቸው አናላይዝ ያደረግንባቸው ቴክኒኮቹ ቱልሶቹ ሜኖቹ የት ይቀመጣሉ? አሁንም አብስትራክት ይይዛቸው እዛ ጋር ማስቀመጥ አለብን። እስኪ እነዚህ ማስቀመጣችን ሊመልስ የሚችሉት ጥያቄ ምንድን ናቸው የሚለውን ስናይ የጥናቱን ዋና ዓላማ ምንድን ነው የሚል ጥያቄ ሪደሩ ሲጠይቅ እነዚህ ነገሮች ማካተታችን በአጭሩ ይመልስልናል። ሁለተኛው ጥናቱን ለማካሄድ ምን አይነት ዘዴ ኦር ሜቶዶሎጂ ምን አይነት ዘዴ ተጠቅመናል? ለምሳሌ ኳንቲታቲቭ አፕሮቻችን ኳሊታቲቭ ነው ወይ ሳይንቲፊክ ኤክስፐሪመንታል የሚለውን ኮንሴፕት በአጭሩ ለመመለስ የሚለውን ጥያቄ ለመመለስ ዘዴና ዓላማ ወይም ደግሞ ሜተድስ ኤንድ ኦብጀክቲቭስ ማስቀመጣችን እጅግ በጣም ጠቃሚ ነው ማለት ነው። ሌላውና ሶስተኛው ልናካትተው የሚገባ ውጤት ኦር ፋይንዲንግስ ኦር ሪዛልትስ ማስቀመጥ አለብን። ለምንድን ነው እነዚህ ምን አስቀምጠው ወደሚለው ስንመጣ በጥናቱ የተገኙ ዋና ዋና ግኝቶች ምንድን ናቸው? what are the arguments from this research work የሚል ሪደሩ ጥያቄ ሲጠይቅ እነዛን በአጭሩ ለመመለስ ወይም የግኝታችንን ለማስረዳት ያገኘናቸውን ውጤታችንን ለማስረዳት ስንፈልግ ሪዛልታችንን እናስቀምጣለን። ዋና ዋና ግኝቶች ምን ምንድን ናቸው የሚለውን ጥያቄ ለመመለስ ከሆነ እንዴት እናስቀምጠዋለን? ሪዛልታችንን ስንል በቴብል ሊሆን ይችላል፣ በግራፍ ሊሆን ይችላል፣ እንዲሁም ደግሞ በተለያዩ አርት ወይም ደግሞ በተለያዩ ሪፕሬዘንቴሽን ኦፍ ሪዛልትን ሪፕሬዘንት በምናደርግባቸው ፒክቸሮቹ ሪፕሬዘንት ልናደርግ እንችላለን ማለት ነው። ወይም ደግሞ ሊመለከቱ ይችላሉ። ታዲያ እነዛን ግን በቴብል የሆነውን አይደለም አብስትራክት ላይ የምናስቀምጠው። በምስል ወይም በቴብል አብስትራክት ላይ ሳይሆን የምናስቀምጠው ዋና ዋና አኩሬሲ እንዲሁም ደግሞ በወርድ ሊገለጽ የሚችል ከሆነ አብስትራክታችን ላይ በወርድ ወይም በቁጥር ማስቀመጥ ግዴታችን ይሆናል ማለት ነው። ሌላው እና የመጨረሻው ድምዳሜና አስተዋጽኦ የምንለው ነው። sometimes it includes future research direction መች እንደሆነ future research direction የምናስቀምጥ እናየዋለን። ኮንክሉዥን ኤንድ ኮንትሪቢዩሽን የምናስቀምጥበት ዋና ዓላማችን ወይም ደግሞ ጥቅሙ ለምንድን ነው? የጥናቱን ውጤት ያለውን ጠቀሜታ ይህን ጥናት በማጥናታችን ሊጠቅመው የሚችለውን ወሳኝ ጉዳይ ለማሳየት እንዲሁም ደግሞ ወደፊት ፊውቸር ሪሰርች ዳይሬክሽን ማስቀመጣችን ወደፊት የጥናቱ ጥቅም ለቀጣይ ሪሰርቸሮቹ ፊውቸር ሪሰርች ዳይሬክሽን ለፊውቸር ሪሰርቸሮቹ ምን አይነት አስተዋጽኦ እንዳለው ለማስረዳት ስንፈልግ ኮንክሉዥን ኤንድ ኮንትሪቢዩሽን ማስቀመጥ ግዴታችን ይሆናል። ስለዚህ ይህንን ያስረዳልናል። የትኛውን ጥያቄ ይመልሳል የሚለውን ኮንክሉዥን ኤንድ ኮንትሪቢዩሽን ማስቀመጣችን የትኛውን ጥያቄ ይመልሳል ወደሚለው ስንመጣ የዚህ ጥናት ውጤት ምንን ያመለክታሉ? ውጤቱ ምን ያመለክታል? ኮንክሉዥናችን ከዚህ ሪዛልት ድሮው የተደረገው ውጤት ምንድን ነው የሚያመለክተው? ሌላው ደግሞ ጥናቱ ፎር አካዳሚክ ምን አይነት ጥቅም አለው? ያ ማለት በሪሰርች ዘርፉ ላሉት ተመራማሪዎቹ ፎር ዘ ፊውቸር ምን ጥቅም አለው? ለሌሎቹ አጥኚዎቹ ዳታ ይሰጣቸዋሉ። ያ ማለት ይህን ያህል ዳታ ለዚህ ሰብስበናል፣ ይሄ ደግሞ ለዚህ አይነት ጥናት መጠቀም ይችላሉ ይህን ዳታ ካሉ ልክ እንደዛ አዚ ቤንች ማርክ ወይም ደግሞ መነሻ እንዲሆናቸው ይህንን እኛ እንዲያድርገናል ፊውቸር ሪሰርቸሮቹ ደግሞ ይህንን መስራት ይችላሉ ብለን ዳይሬክት ስናደርግ ማለት ነው። ለማህበረሰቡ ምን አስተዋጽኦ እንዳለው ጥያቄ ሲነሳ ሊመልስልን የሚችል ኮንክሉዥን ኤንድ ኮንትሪቢዩሽን አብስትራክታችን ላይ ማስቀመጣችን ነው ማለት ነው። እንግዲህ ከዚህ ሀው ቱ ስትራክቸር አን አብስትራክት የሚለው ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ሌላውና በጣም ጠቃሚ ቶፒክ ምንድነው? ታይንስስ ኦር ላንጉጅ ቱ ራይት አብስትራክት የሚለው ነው። ላንጉጅ አብዛኛውን ጊዜ ያው ላንጉጅ የሚለውን በዚህ አገባባዩ በሪሰርች ልትረዱኝ ያላችሁ ብዬ አስባለሁ። ዲፈረንት ላንጉጅ የሚለውን ሳይሆን እንድትረዱልኝ የምፈልገው ሀው ቱ ራይት ኦር አግሪም ግራማቲካል ፍሎዋችን ምን ይመስላል የሚለውን ለማስረዳት ነው። የምንጠቀመው ቴንስ ምን ይመስላል ነው። እንግዲህ የሪሰርች ስትራክቸሩ ምን መምሰል አለበት? ምን ማካተት አለበት? ማን መካተት አለባቸው? ኢንትሮዳክሽን፣ ስቴትመንት ኦፍ ዘ ፕሮብሌም፣ ኦብጀክቲቫችን እንዲሁም ደግሞ ሜቶዶሎጂ፣ ኮንክሉዥን፣ ኮንትሪቢዩሽን፣ ሲግኒፊካንስ እና ፋይንዲንግ
ይይዛል፣ ጠቅለል አድርጎ ይይዛል ብለናል አይደል? ረቂቅ ወይም ደግሞ አብስትራክት። እነሱ ደግሞ የሚጻፉበት የራሳቸው የሆነ ምን አላቸው? ቴንሳቸው ግልጽ ሊሆን ይገባል ማለት ነው። በምን አይነት መንገድ ቴንስ እንደሚጻፉ ማወቅ መቻል አለብን። ተፈርስቷን ኢንትሮዳክሽን ኦር ሴትልመንት ኦፍ ዘ ፕሮብሌምን ስንጽፍ የምንጠቀመው ቴንስ ምንድን ነው ስንል ፕሬዘንት ቴንስን እንጠቀማለን። ኢንትሮዳክሽን እና ሴትልመንት ኦፍ ፕሮብሌም ላይ ፕሬዘንት ቴንስን የምንጠቀመው ምን ሲሆን ነው? እንግዲህ እንደ አስፈላጊነቱ ሊትል ቢት ፓስት ቴንስም ልንጠቀም እንችላለን። ግን ምን ለማሳየት ፕሬዘንት ቴንስን አብዛኛውን ጊዜ እንጠቀማለን? ቱ ስቴት ጀነራል ፋክትስ ኤስታብሊሽ ኖሎጂ ኤስታብሊሽድ የሆነ ኖሎጂ ካለ እሱን ለማሳየት the current state of the research field or the reason the problem still exists እነዚህ ነገሮችን ለመግለጽ ፕሬዘንት ቴንስን እንጠቀማለን። እንግዲህ እንደሚታወቀው ፕሬዘንት ቴንስን ሲምፕል ፕሬዘንት ብቻ አይደለም። ፕሬዘንት ፐርፌክት ቴንስ አለ፣ ፕሬዘንት ኮንቲኒዩስ ቴንስ አለ። እነዚህንን ያው እንዳገባባችን how to arrange የሚለውን የሱን ጥቅሙን ታውቁታላችሁ ብዬ ስለማስብ ነው። ያው የምንጽፍበት መንገድ በፓሲቭ ሊሆን ይችላል። አብዛኛውን ጊዜ በጣም ኤክስፐርት የሆኑ ሪሰርቸሮቹ አብስትራክታቸውን ጉድ የሚባለውን ሪሰርች እዩት እስኪ። አብስትራክታቸውን አይታችሁት ከሆነ የሚጽፉት በፓሲቭ ቴንስ ነው፣ በፓሲቭ ቮይስ ነው የሚጽፉት። በፕሬዘንቱ ነው በፓሲቭ ማለት ነው። ይህም የራሳቸው የሆነ ሪዝን አላቸው እና በፓሲቭም ጻፉት በአክቲቭ ቮይስም ጻፉት። ግን እነዚህ ኢንትሮዳክሽን ስቴትመንት ኦፍ ፕሮብሌምን አብስትራክታችን ላይ ስናስቀምጥ ፕሬዘንት ቴንስን እንጠቀማለን። መቼ? ጀነራል ፋክት ስታብሊሽድ ኦልሬዲ ስታብሊሽድ ለሆነ ኖሎጂ፣ ከረንት ስቴት ኦፍ ዘ ሪሰርች ፊልዱ ምን ላይ እንዳለ ሪሰርች ፊልዳችን፣ እንዲሁም ደግሞ the reason the problem still exists እስካሁን ድረስ የነበረ ያለና ፕሮብሌም መሆኑን ለመግለጽ ስንፈልግ ፕሬዘንት ቴንስን መጠቀም እንደምንችል ልንረዳ ይገባል። ዳዘር ዋን ኢዝ ሜተድስ ኤንድ ፕሮሲጀርስ። ለሜተድ እና ለቴክኒካችን ለፕሮሲጀር የምንጠቀመው ቴንስ ምንድነው ስንል ፓስት ቴንስ ነው። ልክ አሁንም የፓስት ቴንስ በጣም 4 እና ከዛ በላይ ክፍሎች አሉት። ያ ማለት ፓስት ፐርፌክት፣ ሲምፕል ፓስት እንዲህ አሉ። እነሱንም መች ይጠቀማሉ የሚለውን በራሳችሁ ያው ታውቁታላችሁ ብዬ ስለማስነው ሪፈር አድርጉ። ያው እንግሊዘኛን በደንብ መረዳት ነው እዚህ ጋር። ለምንድን ነው ፓስት ቴንስን የምንጠቀም የሚለውን ስናይ the research activities like collecting, analyzing, surveying already completed። እንግዲህ ዳታን ኦልሬዲ ኮምፕሊት አድርገናል። አናላይዝ ኦልሬዲ ዳታችንን ኮሌክት አድርገናል፣ አናላይዝ አድርገናል፣ ሰርቬይ አድርገናል። እንደገና ደግሞ የምንጠቀማቸው ቱልስ ኤንድ ቴክኒክ ኦልሬዲ ተጠቅመን ጨርሰናል። ምክንያቱም ሪሰርች ፔፐር የምንጽፈው የምርምር ስራችንን ከጨረስን በኋላ አይደለም። ኦልሬዲ እነዛ አክቲቪቲዎች ስላለቁ በምን ቴንስ ነው የምንጽፈው? በፓስት ቴንስ ማለት ነው። በፓስት ቴንስ እንጽፈዋለን። ይሄ ፔፐር ከመጻፉ በፊት እነዛ አክቲቪቲዎች ስላለቁ ማለት ነው። በፓስት ቴንስ እንጽፋለን። ሌላኛው ደግሞ ሪዛልት ኤንድ ፋይንዲንግስ። ሪዛልትስ ኤንድ ፋይንዲንግስ ሪዛልታችንና ፋይንዲንጋችን በምን ቴንስ እንጽፈዋለን? አሁን በፓስት ቴንስ እንጽፈዋለን። to report the specific abbreviation and data that were generated by your study። ኦልሬዲ ይህን አግኝተናል፣ ይህን እንዲህ ውጤት መጥቶልናል እያልን አይደል የምንጽፈው? ከዚህ ጥናት ሪዛልት ተገኝቷል ብለን ስለምንጽፍ ኦልሬዲ ፓስት ስለሆነ ፓስት ቴንስን እንጠቀማለን። ዶንት ፎርጌት ቱ ሳት ፓርት ኦፍ ፓስት ቴንስስ። የተለያዩ ታይፕ ኦፍ ፓስት ቴንሶችን መረዳት ወይም ደግሞ መርሳት መቻል የለባችሁም። እነሱን ማስታወስ አለባችሁ። የትኛውን ታይፕ ኦፍ ፓስት ቴንስ ለዚህ ፐርፐዝ ይጠቀማሉ የሚለውን ለእንግሊዘኛ ላይ የምታውቁትን መጠቀም አለባችሁ። ዳዘሯን ኮንክሉዥን እና ኢምፕሊሜንቴሽን። ኮንክሉዥናችንና ኢምፕሊኬሽናችንንስ በምን ቴንስ እንጽፈዋለን? ኮንክሉዥን እና ኢምፕሊኬሽን አሁን ላይ ሆነን አይደል እየጻፍን ያለ ነው። ኦልሬዲ ይሄ እንዲህ አይነት ድሮውን ከዚህ ሪዛልት ይሄን ኮንክሉድ አድርጌያለሁ ስለምንል ፕሬዘንት ቴንስን እንጠቀማለን። ፕሬዘንት ቴንስም አሁንም ፕሬዘንት ፐርፌክት ልንጠቀም እንችላለን። ምክንያቱም አሁን ላይ እንዲህ ኮንክሉድ አደረግ ኔክስትም የሚቀጥል ነገር ከሆነ ፕሬዘንት ፐርፌክት፣ ኮንቲኒዩስ ቴንስ፣ ሲምፕል ፕሬዘንት ቴንስ እንዲህ እያል መጠቀም እንችላለን ማለት ነው። ሶ ፕሬዘንት ቴንስን ቱ ዲስከስ the enduring meaning, the interpretation and the significance of your finding ማን መጠቀም ትችላላችሁ? ፕሬዘንት ቴንስን እንጠቀማለን። the conclusion is statement of ongoing truth derived from the data። ongoing truth ስለሆነ ፕሬዘንት ቴንስ ደግሞ ለምንድን ነው የሚያገለግለው? በዛ መንገድ
ፕሬዘንት ቴንስ ለምን የትኛው ፕሬዘንት ቴንስ ለዚህ ያገለግላል? ይሄን በደንብ ከተረዳ ብቻ እዚህ ፓርት ላይ እነዚህን ቴንሶች መጠቀም መቻል አለብን ማለት ነው። ይህን ፕራክቲስ ማድረግ ነው፣ የተለያዩ ሪሰርቾችን ማየት። ከዛ ደግሞ ይሄንን በየትኛው ቴንስ እንደምንጽፈው ለመረዳት መጀመሪያ አብስትራክት ምንድነው፣ መቼ ይጻፋል፣ እንዴት ነው የሚለውን ከተረዳን በኋላ የቴንስ ታይፖችንና አፕሊኬሽናቸውን አንዴ ካነበብ በጣም ግልጽ ይሆንልናል ማለት ነው። ሌላውና በጣም ጠቃሚው ፓርት ደግሞ ኪወርድስ ኢን ሪሰርች አብስትራክት። እንደሚታወቀው ሪሰርች አብስትራክታችንን ስናስቀምጥ ኪወርድን እንጽፋለን። ከ3 እስከ 5 የሚሆኑ ኪወርዶችን እንድናስቀምጥ ሪኮመንድ እንደረጋለን። ቱማች በጣም ረዥም መሆን መቻል የለባቸውም፣ በጣም አጭር መሆን መቻል የለባቸውም። ከዛ በፊት ግን ኪወርድ ምንድነው የሚለውን በደንብ ነው። ኪወርድ ማለት በራሱ ምንድነው? ዝም ብለን ነው ሴሌክት ማንኛውንም ወርድ ነው ፍሬዝ ነው የምናስቀምጠው ስንል እስኪ ትርጉሙን ነው። Keywords in research abstracts are specific terms. Don't forget to that. Keywords in research abstracts are specific terms or phrases that capture the main topics and concept of your research. አያችሁ ኪወርዳችን እንግዲህ ተርም ስፔሲፊክ የሆኑ ተርሞች ናቸው ወይም ደግሞ ፍሬዝ ሲሆኑ እነዛ ቶፒካችንን ቴል ሊያደርጉ የሚችሉ ወይም ደግሞ ስለ ሪሰርቻችን ቶፒክ ሊያወሩልን የሚችሉ ሊገልጹልን የሚችሉ በጣም ትልቅ ኃይል ያላቸው ቁልፍ ቃላት ናቸው ኪወርድስ የምንላቸው ማለት ነው። እነዚህ ኪወርዶቹ ለሪደራችን ምን ኤሪያ ላይ ፎከስ እንዳደረግን የሪሰርች ስራችን ወይም ደግሞ ሪሰርች ወርካችን ምን ኤሪያ ላይ ፎከስ እንዳደረግን ለሪደራችን በቀላሉ በአጭሩ ሊነግሩልን የሚችሉ ናቸው። በጠንቀቅ መቻል አለብን ማለት ነው ለኪወርድ አመራጣችን። ዝም ብሎ አይደለም ወርድ የሚቀመጠው ኪወርድ እዛ ኪወርዳችን ፓርት ላይ የምናስቀምጠው። ሌላኛው ደግሞ ኢምፕሩቭ ሰርቻቢሊቲ ኢን ዳታቤዝ። አብዛኛውን ጊዜ እነዚህ ኪወርዶቹ ፐብሊሽ ካደረግን በኋላ ሪሰርች ፔፐራችን በዛ ኤሪያ ላይ ሰርች ሲደረግ ቶሎ ሊገኝ መቻል አለበት። ሰርቻብል የሆኑ ኪወርዶችን እንጠቀማለን ማለት ነው። እና ይሄ ኪወርድ በጣም ትልቅ ቦታ ያለው ነው። በአብስትራክት ክፍላችን ትልቅ ቦታ አለው። በአብስትራክታችን ጥንቅቅ ያለ ጥርት ያለ ከመሆኑ የተነሳ እያንዳንዷ ፓርት በጥንቃቄ ልትጻፍ ይገባታል። እንግዲህ አንድ ሪደር ወይም ደግሞ ሪቪወር የሪሰርቻችንን ሪሌቫንስ ወይም ሲግኒፊካንስ ለመረዳት ሲፈልግ አብስትራክቱ ማየት አለበት ብለናል አይደል? አሁንም ደግሞ ከአብስትራክቱ በፊት ደግሞ ቀድሞ ዲሳይድ የሚያደርገው ማንን አይቶ ነው? ኪወርዳችንን አይቶ ነው። ኪወርድ በጣም ቀላል ነገር አይደለም ማለት ነው። ይህን ይመስላል። ኪወርድ እንዴት ሴሌክት እናደርጋለን? ስለዚህ ስለ ኪወርድ አስፈላጊነትና በጣም ትልቅ ቦታ እንዳለው ከተረዳን በኋላ ይሄ ኪወርድ እንዴት ሴሌክት እናደርጋለን? ኪወርድስ ካን ቢ ሴሌክትድ ኮንሲደሪንግ ፍሮም ኮንሲደር ልናደርጋቸው ሴሌክት ልናደርግ ኪወርድ ልናስቀምጥ ስንፈልግ ኮንሲደር የምናደርገው ከምንድን ነው? አንደኛ ከሜን ቶፒክ ሊሆን ይችላል። ከሜን ቶፒካችን ተነስተን ሴሌክት ልናደርጋቸው እንችላለን። ያ ማለት ፕሪመሪ ሰብጀክታችን የጥናታችን ሰብጀክታችን ላይ ሶሻል ሚዲያ፣ አዶለሰንት ሜንታል ሄልዝ፣ አርቲፊሻል ኢንተለጀንስ፣ ሮቦቲክስ ኤንድ ሶ አይነት ሰብጀክት ኤሪያዎቹ ከነዛ ጋር ፎከስ አድርገን ሴሌክት እናደርጋለን። ሌላኛው ደግሞ አሁንም ኪወርድን ሴሌክት ስናደርግ ኮንሲደር ልናደርገው የሚገባ ሜቶዶሎጂካል ተርም ሊሆን ይችላል። እዛ ሜቶዶሎጂካል ላይ በተለይ እነዚህ ሜቶዶሎጂካል ተርሞችን ሞር ፎከስ ማድረግ መቻል ያለብን ኪወርዳችንን ሴሌክት ስናደርግ መቼ ነው? ሪሰርች ታይፓችን ፐርፎርማንስን ኢምፕሩቭ ስናደርግ ከሆነ ኦልሬዲ የተሰራ ሪሰርች ከሆነ እና እኛ ሜቶዶሎጂ አሻሽለን የሰራ ነው ስራ ከሆነ ኪወርዳችንን ምን ብናደርገው የተሻለ ይሆናል? ሜቶዶሎጂያችንን ፎከስ ማድረግ መቻል፣ ያንን ተከትለን ኪወርድ ሴሌክት አድርገን ማስቀመጥ ይጠበቅብናል ማለት ነው። ለዚህ ጥንቃቄ ማድረግ አለብን። ዝም ብለን አይደለም፣ ራንደም አይደለም ሴሌክት የሚደረገው። ስፔሲፊክ ሜተዳችንን አፕሮቻችንን ምን ማድረግ አለብን? ፎከስ አድርገን ከዛ ቦታ ላይ ያንን ሊገልጹልን የሚችሉ ተርሞችን ሴሌክት አድርገን ኪወርድ ልናስቀምጣቸው እንችላለን ማለት ነው። ሌላኛው ደግሞ አሁን ኬይ ፋይንዲንጋችንን ኮንሲደር ልናደርግ እንችላለን። ዳዘርዋን ኮንቴክስቹዋል ተርምስ ሪሌቫንት ኮንቴክስት ባክግራውንድ ኢንፎርሜሽን ፍሮም አወር ሪሰርች ከዛ ጋር ፎከስ አድርገን ሴሌክት ልናደርጋቸው እንችላለን ማለት ነው ኪወርዶች። እንግዲህ ኪወርድ ስናስቀምጥ
ለኮል ፔፐር እና ወይም ለኮንፈረንስ ኮል ፔፐር ከሆነ አብስትራክታችንን እየጻፍን ያለ ነው ወይም ደግሞ ለስኮላርሽፕ አፕሊኬሽን ከሆነ ኪወርዳችን ምን ሊሆን ይገባል? ቴማቲክ ኤሪያው ላይ ፎከስ አድርገን ከቴማቲክ ኤሪያው ጋር የሚቀራረቡ ተርሞችን ነው ማስቀመጥ መቻል ያለብን። የት ኪወርድ ማለት ነው። ይሄን መርሳት የለብን። ኮንፈረንስ ቲማችንን ሰፖርት ሊያደርጉ የሚችሉ እዛ ያንን ፒን ሊያደርጉልን የሚችሉ ኪወርዶችን አብስትራክት ኪወርድ ላይ ልናስቀምጥ ይገባል ማለት ነው። የመጨረሻው ክፍል ላይ እየደረስን ነው። እንግዲህ ቪዲዮ በጣም ረዝሟል፣ ግን ደግሞ በጣም አስፈላጊ ኮንሰፕት ስለሆነ ያው እያረፋችሁም ፓውዝ እያደረጋችሁ መከታተል ወይም ደግሞ አንደርስታንድ ማየት ይኖርባቸዋል ማለት ነው። ዳዘር ዋን ቲንግስ ቱ አቮይድ ኢን አብስትራክት ራይቲንግ፣ በጣም መርሳት የሌለብን ጉዳይ አብስትራክት ስንጽፍ ጥንቃቄ በተሞላበት ነው። ነገር ግን ደግሞ ምን ነገር አቮይድ ማድረግ መቻል አለብን፣ ምን ነገር ደግሞ ማካተት አለብን የሚለውን ስናይ ያው ማካተት ያለብን እስካሁን ያወራናቸው ናቸው። ማናካተታቸው ደግሞ አቮይድ ልናደርጋቸው የሚገባ በአብስትራክት ራይቲንግ ጊዜ እንይ እስኪ። የመጀመሪያው ሳይቴሽን ኦር ሪፈረንስ። ሳይቴሽን ወይም ደግሞ ሪፈረንስ አብስትራክት ላይ አይመከርም። ዩዥዋሊ ኢን ኤክሴፕሽናል ኬስ። መቼ ነው ይሄ ኤክሴፕሽን የሚለው ልንገራችሁ። ኤክሴፕሽናሊ አብስትራክት ላይ ሪፈረንስ ወይም ሳይቴሽን የሚቀመጥበት አንድ ሰው 2 ሪሰርቾችን ቢሰራ እነዛ ሪሰርቾች ደግሞ ፓርት 1 እና ፓርት 2 ቢኖራቸው አብስትራክት ላይ ለመጻፍ አብስትራክቱ ጥንቅቅ ያለ እንዲሆንለት የፓርት 2 ላይ ፓርት 1ን ሊያስቀምጥ ይችላል። እንዲህ አይነት ኤክሴፕሽናል ኬዝ ከሌለ ውጭ ሳይቴሽን ኦር ሪፈረንስ አብስትራክት ላይ አይፈቀድም። ዳዘር ዋን ኢዝ ኤክሰሲቭ ጆርጋን ወርድስ፣ አላስፈላጊ የሆነ አምቢጌስ የሆኑ ወርዶችን ኢዚሊ አንደርስታንድ ልናደርጋቸው የማንችላቸውን ወርዶች መጠቀም መቻል የለብን። አሻሚ ቃላትን መጠቀም የለብን። which means ሪሰርቻችንን ወይም ደግሞ ይሄን አብስትራክት በእኛ ፊልድ ያልሆነ ሰው ሁሉ አንደርስታንድ ሊያደርገው ይገባል። የግድ የኛን አብስትራክት የኛን ሪሰርች ወርክ እኛ ፊልድ ወይም እኛ ዲፓርትመንት እኛ ኤሪያ ላይ መሆን የለበትም። የትኛውም ሰው አይቶ ሪል ወርልድ ፕሮብሌም ሶልቭ እስካደረግን ድረስ ሊረዳው ይገባል ማለት ነው። ዛዘር ዋን unnecessary background details like author name or affiliations። unnecessary የሆነ ባክግራውንድ ዲቴል አፍሊሽን፣ በእነዚህ ሰዎች ተሰራ ምስጋና፣ አላስፈላጊ የሆነ ምስጋና አብስትራክት ኦልሬዲ ስለ ስራችን ማውራት ያለብን የራሱን የቻለ ለኮል ፔፐርም ከሆነ ለአፕሊኬሽንም ከሆነ ከአብስትራክቱ ፓራግራፍ ላይ ውስጥ አይደለም ማካተት መቻል ያለብን። የራሱ የሆነ የአፍሊሽን የኦተር ኔም ቦታ ይኖረዋል ማለት ነው። እዛ ጋር ማስቀመጥ መቻል ያለብን እንጂ እዛ ፓራግራፍ ውስጥ ምስጋና ማቅረብ ያልሆነ አውተር ኔም አፍሊሽን ማስቀመጥ መቻል የለብንም። ዳዘር ዋን ኢዝ ዶንት ኦቨር ኤክስፕሌን ሃው ዩ ማን እንደሆንም እንዲህ ሰራ ነው እንደዚህ ሰርተን ካሁን በፊት የኔን ሰርተናል ይሄ እንደዚህ ነው ብለን እዛች ሪሰርች አብስትራክት ላይ ኤክስፕሌን ማድረግ አይፈቀድም ማለት ነው። ዳዘር ዋን ኢዝ ኮንዳክት ዘ ሪሰርች ጀስት አውትላይን ዘ ኪ ፋይንዲንግ ኤንድ ሜተድስ ዩዝድ። ኦንሊ በቃ ኬ ፋይንዲንጋችን ሜተዳችን ምናምን የሚሉትን ኮንሰፕቶች ነው እንጂ መግለጽ መቻል ያለብን እነዚህ ከላይ የገለጽናቸውን ማካተት አይጠበቅብንም ማለት ነው። ዳዘር ዋን ኢዝ አብስትራክታችን ያው ቱ ሎንግ ቱ ሾርት፣ በጣም ረዥም በጣም አጭር ሊሆን አይገባም ማለት ነው። ከስፔሲፊክ ወርድ ሊሚታችን መውጣት መቻል የለብንም ማለት ነው። ሁልጊዜ ጋይድላይኑ ማንበብ ግዴታችን ይሆናል። ሌላው ደግሞ በጣም መርሳት የሌለብን ጉዳይ ዶንት ኢንክሉድ ኢንፎርሜሽን ኖት ኢን ዘ ፔፐርስ። ኪወርድ ላይ ሳልነግራችሁ ያለፍኩት አሁንም ኪወርዶቻችን አብስትራክት ላይ ያሉ ወርዶች እንዲሆኑ ይመረጣል። በቃ ይመከራል። አብስትራክት ላይ ካለው ፓራግራፍ ከዛ ልናመጣቸው ይገባል ኪወርዶችን ማለት ነው። እንደው ሰምታይምስ ከፔፐሩ ከላይ ከታች እንደው ግን ከዶክመንቱ ውጭ የሆነ ወርድ ኪወርድ ላይ በፍጹም አይፈቀድም ማለት ነው። በፍጹም አይፈቀድም። ስለዚህ እነዚህ ነገሮች አብስትራክት ላይ ማካተት መቻል የለብንም ማለት ነው። እየጨረስን ነው። ጉድ አብስትራክት ስትሮንግ አብስትራክት አትራክትስ ዘ ሪደር ኤንድ ኢምፕሩቭ ኮንፈረንስ አክሴፕታንስ ሬት።
ስለዚህ ለኮንፈረንስ ላይ አክሴፕታንስ ሬታችን ከ99 እንደው 99 ማለት እንችላለን። ምክንያቱም ቀድመን ሰብሚት የምናደርገው አብስትራክታችን ነው። አብስትራክቱ ሪጀክት ሆነ ማለት ፕሩፍ ፔፐሩ ላይ አልደረስንም ማለት ነው። ኦልሬዲ ፉል ፔፐር ቅድሚያ ፉል ፔፐር መላክ እንድንልክ ብንጠየቅም አብስትራክቱ ጉድ ካልሆነ ሪጀክት ፔፐሩ ሪጀክት ለመሆን 99% ድርሻ የሚይዝልን አብስትራክት ነው ማለት ነው። ሌላው እና በጣም አስፈላጊው ነገር when abstract should be written ነው። መቼ ይጻፋል? አብስትራክት መቼ ይጻፋል? እዚህ ላይ ሊትል ቢት ኮንፊውዥን አለ። አንዳንድ አድቫይዘሮቹ ለተማሪዎቻቸው የሚነግሯቸውን አዛብተን የመስማት ሁኔታ ይታያል እና አድቫይዘሮቻችን ልክ እንዳልሆኑ የምናሳብበው ነገር አለ። ይሄ መቼ እንደሆነ የእኛን ችግር እንዴት እንደሆነ ልንገራችሁ። እንግዲህ አብስትራክት የሚጻፈው ኦልሬዲ የምርምር ስራችንን ስንጨርስ ነው። በቃ ኮምፕሊትሊ ስንጨርስ ምንም አፕዴት ምንም ይሁን ተመልሰን ኤክስፐሪመንት ስንሰራ ምናምን ሙሉ ኤክስፐሪመንት ሰርተን ጨረስን አጠናቀቅ ካልን በኋላ ነው አብስትራክት የሚጻፈው። አለቀ። ስለዚህ ፋይናሊ the research work after the end of the date of the research work ነው ግዴታ። ለምንድን ነው እንደዚህ ያልንበት ምክንያቱም አብስትራክት የምርምር ስራችንን አጠቃላይ ክሊር የሆነ ሰመሪ ነው ብለናል አይደል? ሪዛልት መያዝ አለበት፣ ኮንክሉዥን መያዝ አለበት፣ ሜቶዶሎጂ፣ ቴክኒክ፣ ሜተድ፣ ቴክኒክ፣ ዳታ ኮሌክሽን ቴክኒክ፣ ስቴትመንት ኦፍ ፕሮብሌም፣ ኦብጀክቲቭ፣ እነዚህ ነገሮች መያዝ አለበት ብለናል አይደል? ሶ ሪሰርቹን ሳንጨርስ ከሆነ ሪዛልቱን አልያዘም ማለት ነው። ሶ ሪሰርቻችንን ስንጨርስ የሪሰርች ስራችንን ስንጨርስ እንጽፈዋለን። አሁን እንዴት ነው አድቫይዘሮቹ የሚሉን ልክ አይደለም የምንልበት አብዛኞቹ ተማሪዎቹ እዚህ ጋር ነው። እንዴት መሰላችሁ? አንዳንድ አድቫይዘሮቹ ምን ይላሉ? ጥናታዊ ጽሑፍን ከመጻፍ በፊት አብስትራክቱን ጻፍ ይላሉ። አንዳንዶቹ ደግሞ ጥናታዊ ጽሑፉን ከመጻፍ በፊት ከመጻፍ በኋላ ነው አብስትራክት መጻፍ ያለበት ይላሉ። ሁለቱም ልክ ናቸው። ይሄን እንድትረዱልኝ ይፈልጋሉ። ሁለቶቹም አድቫይዘሮቹ ልክ ናቸው። ምን እስካላሏችሁ ድረስ የምርምር ስራችሁን ሰርታችሁ ሳትጨርሱ ጻፉ እስካላሏችሁ ድረስ በቃ እዚህ ላይ ነው። እኔ እኮ መጀመሪያ መጻፍ ያለብህ አብስትራክት ነው ብሎኛል አድቫይዘር ያለህ ሪሰርችን ሰርተህ ከጨረስክ በኋላ ዶክመንቱን ከመጻፍህ በፊት አብስትራክት ጻፍ ነው እንጂ ያለህ ሪሰርቹን ሰርተህ ሳትጨርስ አብስትራክት ጻፍ አላለህም። ሲጀመር ዶክመንታችንን ኮንክሉድ የምናደርገው የምንጽፈው አንዳንድ እንደው ስቴትመንት ኦፍ ፕሮብሌም ላይ ፕሮፖዛላችን ላይ እንዳለ ነው እንጂ ሪሰርች መስራት ሳንጀምር ዶክመንት አይጻፍም። ምኑን ትጽፈዋለህ? ፕሮፖዛል ነው ሊኖር የሚችለው። ሶ ሪሰርች እየሰራ ነው ዶክመንት የምንጽፈው። ስለዚህ ሪሰርቻችንን በሙሉ ግልጽ የሆነ ሪሰርች ከሆነ ሪሰርቻችንን ሰርተን ስንጨርስ መጨረሻ ላይ ዶክመንት እንጽፋለን። ሶ ዶክመንት ስንጽፍ ደግሞ ዶክመንቱን ከመጻፋችን በፊት አብስትራክት መጻፍ እንችላለን። ምን ችግር አለው? ረቂቁን ጠቅላላ ሐሳቡን አብስትራክቱ ላይ ካስቀመጥን በኋላ ዝርዝሩን በዶክመንት ፎርም ብናስቀምጠው ምን ችግር አለው? ስለዚህ እንደው ያላሉበትን መንገድ አንዳንዴ አድቫይዘሮቻችንንም የምንወቅስበት መንገድ ስላለ ማለት ነው። ይህንን ልንጠነቀቅ ያስፈልጋል። So the abstract should be written at the end of the research work. በቃ ይሄን ተረዱ። At the end of the research work. Not mean that at the end of writing the research paper. ሶ ሪሰርች ፔፐሩን ከመጻፋችሁ በፊት ማለት አይደለም። ይሄ ማለት ሪሰርቹን ከመስራታችሁ ከመጨረሳችሁ በኋላ ማለት ሪሰርቻችሁን ከመጻፋችሁ በኋላ ማለት አይደለም። ስለዚህ እንደፈለጋችሁ ፔፐሩን ዶክመንቱ ካዘጋጃችሁ በኋላ ሊሆን ይችላል፣ ከማዘጋጀታችሁ በፊትም ሊሆን ይችላል። ግን የጥናታዊ ጽሑፋችሁን ጥናታዊ ምርምራችሁን የምርምር ስራችሁን ግን ከጨረሳችሁ በኋላ እንደሆነ ልናውቅ ይገባል ማለት ነው። ለዛ ነው እኮ ኮል ፔፐር ሲወጣ ጋፕ የሚኖር አይደል እንዴ? ያ ማለት ኦልሬዲ የተጠናቀቀ የምርምር ስራ ካለ በአብስትራክት ፎርም ረቂቁን እንልክላችኋለን። ከዛ በኋላ እስከ ዴድላይን ፉል ፔፐር ዴድላይኑ ድረስ ዶክመንታችንን ዝርዝሩን እያስተካከልን እየጻፍን እንጠብቃለን ማለት ነው። ሶ
ፉል ፔፐር ሳብሚሽን ዴድላይኑ ሲደርስ ዶክመንቱን እንልካለን ማለት ነው። ሶ ይህንን ይመስላል እንግዲህ አዘ ሪሰርች ወርክ አዘ ኤንድ ኦፍ ሪሰርች ወርክ መሆኑ ለምንድን ነው? ኢት ኢንዲኬትስ ኢት ኢንክሉድስ ኦል ዘ ወርክ ስታርት ፍሮም ኢንትሮዳክሽን ቱ ዘ ኮንክሉዥን ስለሆነ ማለት ነው። ሌላውና የመጨረሻው ኮንሰፕታችን እንግዲህ ቪዲዮ ረዝሟል፣ ይቅርታ እያልኳችሁ ነው፣ ግን በጣም ደግሞ አስፈላጊ ነው። በቃ ፓውዝ እያደረጋችሁ እያረፋችሁ ተከታተሉት። ዌር ቱ ራይት አን አብስትራክት፣ የት ቦታ እንጽፈዋለን? አብስትራክትን የት ቦታ እንጽፋለን? እንግዲህ አንድ ሪሰርቸር ዶክመንቱን ሲያዘጋጅ የምርምር ስራውን በጣም ጊዜ የሌላቸው ሪቪወሮቹ አብስትራክቱን ወይም ረቂቁን ያዩለታል። እነሱን ለማየት ደግሞ ቅድሚያ ወይም ከዶክመንቱ ፊት ለፊት ላይ ማግኘት አለባቸው። ጊዜ ስለሌላቸው አይደል ዶክመንታችን የሚያነቡት። ሶ ለምን አዘይ እንድናስቀምጠዋለን አዘ ሚድል ያን በመፈለግ ለምን ይደክማሉ? ሶ ዩዥዋሊ ኦልሞስት ማለት ይቻላል በቃ ኦልዌይስ የት ጋር ነው የሚቀመጠው? አብስትራክት ሹድ ፑት አት ደ ቢጊኒንግ ኦፍ ሪሰርች ፔፐር፣ ሪሰርች ፔፐራችን መግቢያ ላይ ይቀመጣል ማለት ነው። ኢት አፒርስ አት ዘ ስታርት ኦፍ ዘ ዶክመንት ኤንድ ኢትስ ኦፍን ዘ ፈርስት ቲንግ ፒፕል ሪድ አባውት ዮር ሪሰርች። ኢትስ ኢምፖርታንት ቱ ሜክ ጉድ ፈርስት ኢምፕሬሽን ዊዝ ክሊር ሰመሪ። ኢፍ ዮር አብስትራክት ኢዝ ሶ ጉድ ዘ ሪደርስ ሞቲቬት ቱ ሪድ ዮር ወርክ አባውት ዋት ዩ ዱ። እንግዲህ ፊት ለፊት ላይ ወይም ደግሞ ከጥናታዊ ጽሁፋችን መጀመሪያ ፔጅ ላይ ይቀመጣል። ይሄን አንብቦ ኦዲያንሱ ፉል ፔፐር ወይም ደግሞ ሙሉ ዶክመንቱን ለማንበብ እንዲነሳሳ ጉድ ኢምፕሬሽን ነው ማለት ነው። ይህን ይመስላል እንግዲህ። እንዳደከምኳችሁ አልጠራጠርም፣ ግን ደግሞ በጣም ጠቃሚ መረጃ እንዳገኛችሁበት ደግሞ ባለሙሉ ተስፋ ነኝ። ይጠቅማችኋል ለምትሏቸው ሪሰርች ለሚሰሩ ሰዎች ሁሉ ላኩላቸው። በተለይ ተሰስ እየጻፉ ላሉ እንዲሁም ደግሞ ኮል ፔፐር አፕላይ እያደረጉ ሪጀክት ለሚሆንባቸው ታይትላቸው ጥሩ ሆኖ ግን ሪጀክት ለሚደረግባቸው አብስትራክታቸውን በዚህ መንገድ ማዋቀር እንደሚችሉ እንዲረዱ ላኩላቸው። ያው ቪዲዮ ስለረዘመ ነው እንጂ አንድ ኤግዛምፕል አብስትራክት እና የነበረ በሌላ ቪዲዮ ኤግዛምፕል አብስትራክት እንዴት በጥሩ ሁኔታ እንደተጻፈና ለማላ የሚገባውና ጉድ ኮንተንቶቹ ሁሎችንም ኮንተንቶችን እንደያዘ የሚገልጽ አንድ አብስትራክት አስቀምጥላችኋለሁ በሌላ ቪዲዮ ማለት ነው። ሰብስክራይብ አላደረጋችሁ ከሆነ ፕሊዝ ሰብስክራይብ ማይ ዩቲዩብ ቻናል ኤንድ ላይክ ዲስ ቪዲዮ። ባይ ባይ።